ስለዚህ ስጁድ በምንወርድበት ሰዓት አፍንጫችን አየር ላይ መንጠልጠል የለበትም ነው። አብሮ ከግንባራችን ጋር መሬቱን መንካት አለበት። ዑዝር እስከሌለን ድረስ ስጁድ ስንወርድ ግንባራችን ብቻ ሳይሆን ይሄም መሬት መንካት አለበት። ግንባር ነክቶ አፍንጫ አየር ላይ የሚንጠለጠልበት ምክንያት የለም። ይሄ አንድ ይባላል። ሌሎቹ ሴታሉ የተቀሩ ሲባል ወልከፈይን ሁለት የእጅ መዳፎች ይወርዳሉ። እንደዚህ ሳይሆን ስጁድ የምንወርደው እንዲህ ነው ማለት ነው። መዳፎች ከፊት ጋር ስንት ሆኑ? 3 ሆኑ ማለት ነው። ወሩክበተይ ሁለት የእግር ጉልበቶችን ስንት ገባ? 5 ወአጥራፈል ቀደመይ የሁለት የእግር ጣት ጫፎች። እንደውም ከተቻለ እነዚህ ጫፎቹ ወደ ቂብላ ነው መሄድ ያለባቸው፣ እንዲህ ታጥፈው። አንዳንድ ሰው ሲቆም እንዲያርጎም ይቆማል፣ እግሩን ወደ ኋላ አርጎት ሰብሮት ማለት ነው። አንዳንዱ አየር ላይ የሚያንጠለጥለዋል፣ አንዱን እግሩን በሌላው እግሩ ላይ ደርቦ። ዑዝር ካለው ይሁን፣ ከሌለው ግን አይቻልም። ሁለቱም እግሩ ቀጥ ማለት አለባቸው። ከቻለ ታጥፎ የፊት ለፊቱ እንደውም ጣቱ ወደ ቂብላ የሚያሳዩ መሆን አለባቸው፣ ታጥፈው ማለት ነው። ያንን የማይችል ከሆነ በተቻለው መጠን የእግር ጣቶቹ እንዲቀጥ ብለው ይቆማሉ። እችላለሁ ካለ አጠፍ አድርጎት ወደፊት የሚያመላክት መሆን አለበት። ግን ብዙ ጊዜ ምንድነው የሚያደርገው? አንዳንዱ ወይ እንዲያረጋዋል ወደ ኋላ ማለት ነው እንዲያሳይ፣ አንዳንዱ ደግሞ ወይ እንዲቀጥ ያደርግና አንዱን እግሩ በእግሩ ላይ ይደርበዋል አየር ላይ። ይሄ አግባብ አይደለም፣ ስተት ነው። በሰባቱ አካላት ታዘናል። የእግር ጣቶችን በተቻለ መጠን መሬቱን መንካት አለበት። ሰባተኛ ወረፍዑ ሚንሁ ከስጁድ መነሳት ራሱ አንድ ሩክን ነው። 8ኛ ወልጅልሰቱ በይነ ሰጅደተይን በሁለት ስጁዶች መሃል መቀመጥ ረቢ ግፊርሊ የምንልበት እሱም ሌላ አንድ ሩክን ነው። ምንድነው ልዩነቱ? ከመጀመሪያ ወረፍዑ ሚንሁ ከስጁድ መነሳትና ወልጅልሰቱ በይነ ሰጅደተይን በሁለት ስጁዶች መሃል መቀመጥ ሲባል ልዩነት አለው። አንዳንዱ ከስጁድ እንደተነሳ ቀጥታ ቢቆምስ ስህተት ነው። ወይ ደግሞ ከስጁድ እንደተነሳ ከመቀመጡ በፊት ተመልሶ ስጁድ ቢወርድስ ስህተት ነው። ስለዚህ ከስጁድ መነሳት አንድ ሩክን ነው። ወልጅልሰቱ በይነ ሰጅደተይን በሁለት ስጁዶች መሃል መቀመጥ ደግሞ ሌላ ሩክን ነው ማለት ነው። መነሳት ራሱን የቻለ ነው፣ መቀመጥም ራሱን የቻለ ነው። 8ኛ ወልጅልሰቱ በይነ ሰጅደተይን በሁለት ስጁዶች መሃል መቀመጥ ረቢ ግፊርሊ የሚልበት ማለት ነው። 9ኛ ወጡማእኒነቱ ፊ ጀሚዕል አፍዓል በሁሉም እንቅስቃሴዎቻችን ተግባራቶቻችን ጡማእኒና ያስፈልጋል፣ እርጋታ። ሩኩዕ ላይ ስንሆንም ረጋ ማለት፣ ከሩኩዕ ስንነሳም ረጋ ማለት፣ ስጁድ ላይ ስንወርድም ጡማእኒና